ዋና ከተማና አንዳንድ የወረዳ ዋና ከተማ ላይ ምርጫዎች ተካሂዷል። ያ ምርጫ አይደለም። በግድ ራሳቸው ቁጭ ብሎ ሲሞሉ ያደሩበት ምርጫ ጣቢያ ማለት ነው። እዛ ላይ ምርጫ ተካሂዷል። ምርጫ ካልነው እሱም ምርጫ ማለት አትችልም። አንዳንድ ቦታ ደግሞ ያው የገጠር ሰዎች ቤተሰቦቻችን የሚታወቅ አልተማሩ ያው ከዛ ነው የተወለድነው እንኮርበታለን ምንም ችግር የለም። ግን እነሱ በጣታቸው ነው የሚመርጡት እነሱን አሰልፎ እዚህ ላይ አርጊ እንደዚህ አርጉ እየተባለ ገበሬዎችን እንትን እያደረጉ ነው። ዛቺ የዞን ዋና ከተማና አንዳንድ አልፎ ደግሞ የወረዳ ከተማ ላይ እና አብዛኛው 80% በኦሮሚያም በአማራ ክልል ምርጫ የሚባል ነገር የለም። ስለዚህ ምንድነው የሆነው? ውጊያ ነበር። እናንተም ከበር አድርጋችኋል። ያነኚህ የአማራ ክልልም የኦሮሚያ ክልልም ምን እንደነበር በምርጫ ቀንም ከምርጫ በፊትም ውጊያዎች ነበሩ። ብዙ ሰው ያለቀበት ውጊያ ነው የተካሄደው። አጠቃላይ ምርጫ ቦርድም አምናለች ተወሰነ አውቆ እነሱን 143 ምናምን ምርጫ ጣቢያ አልተከፈተም። ከዛ በኋላም የጀመረው በውጊያ ምክንያት ተቋረጥ ምናምን አለች አይደል? እሷ ብልጽግና 143 ካለ በስንት ማባዛት አለበት? የሆነ ኤክስፖኔንሻሊ ነው የምታባዛው። እነሱ ካመኑ በሰፊው አልተካሄደበትም። ስለዚህ አሁን አብይ ተዋርዷል። ምርጫ መባል ነገር አልተካሄደም። ስለዚህ አብይ ተናዷል። ማን ነው ይሄንን ያደረገው? አንዱ ፋኖ ነው፣ ሌላኛው ደግሞ የኦሮሞ ነጻነት ሰራዊት ነው። ስለዚህ ምርጫው ስለከሸፈበት በአብዛኛው ቤንሻንጉል ጉሙዝም መረጃ እስካለኝ ድረስ አልተካሄደም። እዛም አማጺ ቡድኖች እንትን ከልክሏል። የውሸት ምርጫ አይካሄድም ብሎ ስለተከለከለ ብዙ ቦታ አብይ ይሄንን አልገመተም። በተወሰነ ደረጃ የሆነ ቦታ ግጭቶች ሊኖሩ ይችላሉ፣ ግን ደግሞ ምርጫዬን ሰክሰስፉሊ አካሂጄ ጨርሼ እወጣለሁ፣ ከዛ ወጥቼ መግለጫ ሰጣለሁ ብሎ ነበር። ያ አብይ አልተሳካለትም። ተዋረደ። ውርደት ተከናንቦ እዛው በሻሻ ላይ ሆኖ ታሪካዊ ጠላቶቻችን ብሎ ተናገረ። እንግዲህ ያ ምርጫ የአብይ አገዛዝ የአዲስ አበባ አገዛዝ ብቻ መሆኑን ያረጋገጠ አብይ ነው ያረጋገጠ። ይሄ ነው እኛማ ቆየን አይደል? ይሄንን ካየነው ቆየን። አብይ ራሱ ለካ እኔ የአዲስ አበባ መንግስት ብቻ ነኝ እንደ ብሎ ደንግጧል አሁን። ስለዚህ አሁን ምንድነው ያው ትግራይ ክልል ደግሞ ሲጀመርም አልተካሄደም፣ አማራ ክልል አልተካሄደም፣ ኦሮሚያ ክልል አልተካሄደም። አብዛኛው የኢትዮጵያ ክልል ደግሞ እየቃሙ ነው የሞሉት አይደል? በየቦታ እንትኑን እኮ ሰው ራሱ ኮሮጆ ውስጥ መክተት ሁሉ አቅቶት እንደዚህ እያሉ ተመልሶ ይከታሉ። ለሊቱም ብሎ ይሄንን ሲሰሩ ነው የሚያድሩት። ደክሟቸው ማለት ነው። ደክሟቸው እና ወገባቸው አሞት ነው እንደዚህ በቃ። እና ሙሉ ኢትዮጵያ ውስጥ ምርጫ የሚባል ነገር አልተካሄደም። በኦሮሚያና በአማራ ክልል ጦርነት ነበር። ትግራይ አልተካሄደም። ሌላ ቦታም መረጃዎች ወጡ። ስለዚህ አጠቃላይ የኢትዮጵያ ህዝብም ሙሉ በሙሉ አልመረጥንም ብሎ በጭንቅላታቸው አምኗል። ስለዚህ መሬት ላይ ምርጫ የለም፣ በህዝብ ጭንቅላት ውስጥ ምርጫ የለም። ስለዚህ አብይ ያሰበው ቅቡልነት የሚባለው ድራማ ዚሮ እንደሆነ አውቋል። አብይ ተናዶ እኔ በቃ የአዲስ አበባ መንግስት ብቻ ነኝ ብሎ ያው ከዚህ በኋላ ያልተመረጠ መንግስት ስለሚባል ያልተመረጠ መንግስት ህገወጥ መንግስት ነው፣ ኢሊጂቲሜት መንግስት ነው። አሁን ከዚህ በኋላ አብይ አልተመረጠም። ምርጫ አካሂጃለሁ ብሎ ደፍሮ ያው አንዳንድ ታዛቢዎች የራሱ ታዛቢዎችን ወርቅነህ ገበዮ ኢጋድ ላይ መጥቶ የወርቅነህ ገበዮ ጓደኛ ኡሁሩ ኬንያታም እንደዚህ ብሎ መጥቶ
ታዛቢ ነን አሉ። እነኚህ ሁለቱም ሰዎች እኔ በሚገባ አውቀዋለሁ። ወርቅኔ ኢጋድ ሊቀመንበር ሆኖ እዛ የሚቀመጠው አብይ ነው ያስቀመጠው፣ የአብይ ተላላኪ ነው። ወርቅኔን ወክላ መጣ ኢጋድ እንትን ብላ የምትናገረው ሴትያ ወርቅኔ ነው ጽፎ እንደዚህ በይ ተብሎ እሷም እንደው ምርጫ እንዲህ አይነት ምርጫ ዓለም ላይ ተካሂዶ ማያውቅም ምናምን በምን መስፈርት እንደሆነ አናውቅም እንደዛ አለች። ወርቅኔና ውሩ ደግሞ አብሮ ነው የሚጠጡት። የወርቅኔ ልጅ በባለፈው አመት ትዳር ሲመሰርት አዲስ አበባ ላይ 200 ሚሊዮን ብር ወጪ የተደረገበት ሰርግ ነው ኢትዮጵያ ላይ ለመጀመሪያ ጊዜ። አንደኛ ደረጃ ዓለም ላይ እንደዚህ ሰርግ የለም። በፍሬንድሺፕ አደባባይ የአብይ ብልጭልጭ ላይ ነው የተካሄደው እና 200 ሚሊዮን 200 ሺህ አይደለም 200 ሚሊዮን ነው ወጪ የተደረገበት። ያንን ሰርግ ላይ ውሩ መጥቶ ውስኪ ሲያድሩ ነበር፣ አብሮ ሲጨፍሩ ነበር ከወርቅኔ ጋር እና ወርቅኔና አሁን የአብይ ምርጫ ታዛቢ ወርቅኔና ውሩ ናቸው እና የሚታወቅ ነው። ስለዚህ አብይ ይሄንን ውርደት ስለተነከናነበ አልተሳካለትም። ምን ማድረግ አለበት? የአማጺ ቡድን የታጋዮች ጉልበት ፈርጥሞ ወጣ። ምርጫውን ከለከሉት። አብይም ያንን የተናደደ አብይ እንትኑ የኢንፎርሜሽን ፍሰቱ በዛ ከቀጠለ አብይ ብዙ ወርም የሚቆይ አይደለም። ስለዚህ አብይ 3 ነገሮችን አስቦ ነው የአርሲ ጭፍጨፋን ያካሄደው። 3 ነገሮች አሉ። አንደኛ የምርጫ ሽንፈቱን የመሸፈኛ አጀንዳ ያስፈልጓል። አብይ በፕሮፓጋንዳ ነው ኢትዮጵያን የሚመራ። የምርጫ ሽንፈት ነው ወይስ የምርጫ ቅሌት እንበለው? ምርጫ አልተካሄደማ፣ አሸናፊም ተሸናፊም የለም እንበለው። ግልጽ ነው፣ የቋንቋ ጉዳይ ነው። የምርጫ ቅሌት እንበለው፣ የምርጫ ውርደት እንበለው፣ ተዋርዷል። አብይ ምርጫ የለም። ስለዚህ አሁን አብይ ህገወጥ አገዛዝ አለው። ለምን ኢትዮጵያውያን አልመረጡም? 80% ኦሮሚያ፣ አማራ ክልል ምርጫ የለም። ምርጫ የሚባልም ተካሄደ ከተባለም ራሳቸውን የመረጡት። አብይ ራሱን የመረጠበት የራሱ ብልጽግና ሰዎች መራጭ፣ አብይ ደግሞ ተመራጭ፣ ታዛቢም አብይ፣ ህዝቡም አብይ፣ አገርም አብይ፣ ምርጫ ቦርዱም አብይ፣ ወታደሩም አብይ፣ ሁሉም ነገር አብይ የሆነበት እንትን ያ የታወቀበት ስለሆነ አብይ ምንድነው ያደረገ? ያንን ሽንፈቱን ውርደቱን አጀንዳውን ማስቀየር አለበት። ሙሉ በሙሉ ሽፍት ማድረግ አለበት። ያ ደግሞ እንዴት ነው የሚሆነው? ሾክ ዶክትሪን የሚባል ነገር አለ። አብይ ኢትዮጵያን የሚገዛው በዚህ ዶክትሪን ነው። ሁልጊዜ ሾክ ያደርገዋል። አስደንጋጭ የሆነ ነገር ያመጣና ሰው እያለቀሰ እሱ ስራውን ይሰራል። ሰው ማስለቀስ አለበት። አብይ ሁልጊዜ የራሱን ፖሊሲ የራሱን ቀጣይ እቅድ ለመፈጸም እዚህ ጋር አጀንዳ ፈጥሮ እኛ የት ነው የምንሄደው? ለቅሶ ነው የምንሄደው። አብይስ የት ነው የሚሄደው? ቤተ መንግስት ውስጥ ስራውን ይቀጥላል። አብይ አንድ ሰው እያለቀሰ እኛ ዜጎች ስለሆን ሰው ሲሞት አጀንዳ ታደርጋለህ። ሰው ስለሆን እኛ አብይና የሱ አገዛዝ ግን ሰው ስላልሆኑ ብልጽግና ሜንታሊቲ ስላላቸው ሰው ሲያልቅ ሲጨፈጨፍ ራሳቸውን ጨፍጫፊ ስለሆኑ አጀንዳ ያደርጉት። ስለዚህ አጀንዳ ሰጡን ለኛ። አሁን ስለ ምርጫ ትተን ለምን ምርጫው ኢትዮጵያውያንን አንድ ያደረገ ምርጫ የለም ብሎ ሁሉም አካባቢ አንድ ላይ ሆኖ ነው ይሄንን የውሸት ምርጫ መካሄድ የለበትም ብሎ
በተለይ ደግሞ ፋኖና የኦሮሞ ነጻነት ሰራዊት በተናበበ መግለጫ ወጡ። አፈጻጸሙንም በትክክል መሬት ላይ እንትን አደረጉ። ያ አብይን አስደንግጧል። እንዴት የኦሮሞ ነጻነት ሰራዊትና ፋኖ አብሮ ተመሳሳይ የሆነ ነገር ፖሊሲ ይፈጽማሉ ብሎ ይደነግጣል አብይ። ስለዚህ ምን ማድረግ አለበት? ይህንን አጀንዳውን ዳይቨርት ማድረግ አለበት። አንዱ አጀንዳ ዳይቨርሽን እቺ ወዲያውኑ አስፈላጊ ስለሆነች ነው። ነገር ግን ይሄ ነገር እዚህ ላይ አርሲ ላይ አይቆም፣ ይቀጥላል። እንደው ዶክተር ሚልኬሳ ቀደም ሲል አንተ መረጃ ያወጣው እንግዲህ ይሄ ነገር ሊፈጸም እንደሚችል ወለጋ ሊሆን ይችላል፣ አጣዬ ወይም አንድ አብይ አህመድ እንዲያን ነገር የሚፈጽምባቸው የታወቁ ቦታዎች አሉ። ከነዚህ አካባቢዎች በአንዱ ወይም በሁሉም ሊፈጽም እንደሚችል ነው በወቅቱ የገለጽከውና ቀደም ሲል ያልከው ነው። አብይ አህመድ የሆነ ነገር ቢያጣ የሆነ ነገር ለማድረግ አስቀድሞ የተዘጋጀባቸው ብዙ ሴራዎችና ብዙ ተልኮዎች አሉት። ስለዚህ ይሄ ነገር እንደሚፈጸም ቀድሞ የታወቀ የተዘጋጀ አካል ሁሉ ነበረ። ስለዚህ ይሄ ነገር ሆነ፣ ይሄ ነገር ሲሆን ይሄ ነገር መደረግ አለበት ተብሎ እንደውም ከዋዜማ ጀምሮ ነው ግድያው የተፈጸመው፣ ቤተክርስቲያናትም ሲቃጠሉ የነበሩት። ስለዚህ አስቀድሞ የታቀደ ነው ማለት ነው። ምንም ጥርጥር የለም። ይሄ ፕሪፕላንድ ነገር ነው። ቦታውን እርግጠኛ ሆነን አላወቅንም እንጂ ይሄ እየታወቀ ነው። እና ትዕዛዝ የወሰዱት የአርሲ አካባቢ ያሉ የነሱ ፈረ ሪጴሎላ የሚሉት ሲፈልጉ ደግሞ ሪጴሎላ ይሉታል። የመንግስት ሽምቅ ተዋጊ ማለት ነው። ሪጴሎላ ይላሉ እነሱ። አስብ፣ የመንግስት ሽምቅ ተዋጊ መንግስት ፖሊስ እያለ መንግስት ፌደራል ፖሊስ እያለ መከላከያ እያለ የራሱን ሽምቅ ተዋጊ አደራጅተው በየዞኑ አስቀምጠው ለሊት የሚንቀሳቀስ አካል ሽምቅ ተዋጊ ያለው መንግስት። ይሄ ደግሞ አይደለም በሚዲያም ተዘግቧል። ባይዘው ምንድነው የሚሰራ ሽምቅ ተዋጊ? የመንግስት ሽምቅ ተዋጊ ሰውን ማሸበር አይደለም። በሌላ ቋንቋ እኮ የመንግስት ሽምቅ ተዋጊ ማለት የመንግስት ሽብርተኛ ቡድን ማለት እኮ ነው። አብይ እኮ በተለይ ኦሮሚያ ውስጥ እኮ የነሱ ሚዲያን የምትከታተል ከሆነ የመንግስት ሽምቅ ተዋጊ ብሎ እየጨፈሩ ይሄዳሉ፣ ታጥቀው ይሄዳሉ። እና አሁን ይሄንን የወሰደው ሪስፖንሲቢሊቲ የወሰደው አርሲ ውስጥ የሚንቀሳቀስ የመንግስት የኦሮሚያ መንግስት ሽምቅ ተዋጊ ቡድን ነው። ይሄንን አላወቅንም እንጂ አርሲ ውስጥ ይከሰታል የሚል ግምት አልነበረንም። ነገር ግን አርሲ ሊስት ውስጥ ነበር። ደራ፣ ሰላሌ፣ አጣዬ፣ ወሎ እንደዚህ ወለጋ እየተባለ ሃት ስፖት የሚባሉ አብይ ኢንቨስት ያደረገባቸው እንደ ካርድ የሚጠቀምባቸው ቦታዎች አሉ። አብይ በተለይ ሙስሊምና ክርስቲያን በተመለከተ ኦሮሞና አማራን በተመለከተ የሚጠቀምባቸው ቦታዎች ሆት ስፖት የሚባሉ ጂኦግራፊካሊ በጣም ወሳኝ ብሎ እንደ ካርድ የሚጠቀሙ አለ። አብይ ያንን ይመዛል ሲፈልግ እና ያ ነገር ታውቆ ነበር። ስለዚህ ፕሪፕላንድ ነው እሱ። አሁን ይህንን አንዱ ቅድም ብያለው አጀንዳውን ዳይቨርት ካላደረገ ይሄ የምርጫ ውርደቱ ህዝብን እንትን እየቀሰቀሰ ነበር። በተለይ ያልታጠቀ ኢትዮጵያዊም መናገር ጀምሯል። እሺ እኛ እኮ አንተን እንመርጣለን፣ ችግር የለም አብይ፣ ግን እንደዚህ የሞትን እንቀጥላለን እንደ አንድ ሹፌር ሲናገር የሆነ አይቼ በጣም ሲሪየስ የሆነ ጉዳይ ነው ያ ነገር። በቃ አንተ ትመረጣለህ፣ እሱ ችግር የለም፣ ግን ደግሞ እኔ እንደ አንድ ተራ ሹፌር እየሞትኩ እንደዚህ ቀጥላለሁ ጠቅላይ ሚኒስቴራችን አብይ እያለ ይለምናል። ያ በጣም ሲሪየስ ነው። ያ ህዝባዊ ስሜት ነው ያ። ስለዚህ ያ ምርጫው ራሱ ህዝብን ቀስቅሷል። ህዝብ ተቀስቅሷል። ያንን ማርገብ አይችልም አብይ።
ምን ማድረግ አለበት? የሆነ አደገኛ የሆነ አስደንጋጭ የሆነ ነገር መምጣት አለበት። ያንን ህዝቡ ወደዛ ይዞራል። ህዝቡ ያንን ለማየት ለመዳሰስ ያንን ሲያደርግ እሱ ምርጫውን አሸንፊያለሁ እንደዚህ ሆኛለሁ በጣም የተሳካ ኢትዮጵያ መረጠች ኢትዮጵያ አሸነፈች ምናምን ብሎ እሱ ፎቶ ይነሳል አደባባይ ላይ። አንዱ ይሄ ነው። ሌላው ደግሞ አንድ የተሰማ በጣም አስደንጋጭ ዜና ነበር ለአብይ። የኢትዮጵያ ተቃዋሚ ኃይሎች ካውንስል እየመሰረቱ ነው፣ የሆነ ምክር ቤት እየመሰረቱ ነው። የኦሮሞ ነጻነት ሰራዊት እነ ፋኖ እነ ቲዲኤፍ እና ከአፋር የተለያዩ ሁሉም የኢትዮጵያ ኃይሎች የጋራ ምክር ቤት ሊመሰርቱ ነው ተብሎ ዜና ተሰማ። ያ ነገር አብይ ችሎ አይሰማም። ይሄን አይችልም። ይሄን ያ ይኸውልህ ለተወሰነ ዓመታት ከአብይ ጋር ሰርቻለሁ። አብይን አውቀዋለሁ። አብይ ኢትዮጵያውያን መነጋገር ሲጀምሩ ይደነግጣል። የመንግስት መዋቅር ደግሞ በተለይ የአብይ መዋቅር ደግሞ እንደዚህ አይነት ምክር ቤት ተቋቋመ ተብሎ ከታወጀ ኦፊሻሊ ከታወጀ የአብይ መዋቅር አንደኛ የፖለቲካ ትጥቁን ይፈታል። እኔ አውቀዋለሁ ይሄንን። ሌላው ትጥቅማ ሌላ ጠመንጃ እሱ በቀላሉ ይፈታል። ዋና የፖለቲካ ትጥቅ ነው። የአስተሳሰብ ከአብይ ጋር እንሞታለን የሚል ቡድን ነው የሚያስፈልገው አብይ አይደል? የኢትዮጵያ ኃይሎች የጋራ ምክር ቤት ከመሰረቱ ያ የአብይ ማለቂያ የአብይ ስርዓት ማለቂያ ነው። ያ ቀን ነው አብይ የሚሸነፈው። ያ ዜና ሲሰማ የሆነ ነገርማ ይደረጋል ብዬ እኔ ራሴ አውቀዋለሁ ይሄንን። ስለዚህ በተለይ ደግሞ ፋኖና ኦሮሞ ነጻነት ሰራዊት እንዲጣሉ ሁሉንም ድንጋይ ይፈነቅላል። አብይ ይፈነቅላል። ለምን እነኛ እዚህ ጋር ኦሮሞና አማራ ካጣላው ሪዛልቱን ታውቀዋለህ አንተ ማለት የህዝብ ብዛት ጉዳይም አለ፣ የጂኦግራፊ አቀማመጥ ጉዳይም አለ። አብይም ደግሞ እነሱ ሁለቱም ትከሻ ላይ ነው ያለው። በተለይ ደግሞ የኦሮሞ ትከሻ ላይ ነው አብይ ያለ። አሁን እዚህች ላይ አብይ የሚጫወተው በምንም ተአምር የኦሮሞ ኃይልና የአማራ ኃይል ጠላት ሆኖ እንዲቀጥሉ ይፈልጋል አብይ። በፍጹም መነጋገር የለባቸው በፍጹም። እና ያንን አንድ ነገር ልንገርህ፣ ከነጃል መሮ ጋር አንድ ነው ሲታገሉ የነበሩ እጅ ሰጥቶ የገቡ አሉ። ነጃል ፈቀደ አብዲሳ የሚባል ነጃል ሰኝ ብዙ ናቸው የገቡ አሉ። አሁን እነ ፈቀደን ሲያስገቡ ምንድነው ያሉ? አማራ እኮ ተነሳብን፣ እናንተ ተራ ዲሞክራሲን ትጠይቃላችሁ፣ ግን ደግሞ አማራ ተነሳብን ብሎ ስለዚህ አብረን አማራውን እንዋጋ ብሎ ነው እነ ፈቀደን ያስመለሱት ከጫካ። እነ ፈቀደ ስልጠና ወስዶ ይሄንን ጭንቅላቱን አስተካክሎ የተመለሰ አማራን ለመውጋት ነው። ከዛ ፈቀደ የሚመራው አሁን ሪቤ ሎላ አለ ሽምቅ ተዋጊ። ይሄ ፈቀደ የሚንቀሳቀሰው ለምሳሌ ዘ ጋርዲያን ያወጣው ፈቀደ የመራው የቶሌ
የቶሌ ጭፍጨፋ ረሳን አይደል? በቃ እሱንም ቶሌ ላይ ህዝብ ተጨፍጭፎ ማን ነው የጨፈጨፈው? ፈቀደ አብዲሳ። ያኔ ምንድነው የተባለው? የኦሮሞ ነጻነት ሰራዊት ሸኔ የሚሉት እነሱ ሸኔ ይላሉ። ሸኔ ነው የማሸኔ ነው የፈቀደ አብዲሳ ሸኔ። አሁንም ፈቀደ አብዲሳ ሲፈልግ አዲስ አበባ ይቀመጣል፣ ሲፈልግ ሻምቡ ይቀመጣል፣ ወለጋ ይቀመጣል። እንደዚህ የጠጣ የራሱን ሪቤሎላ ያደራጃል። ሄድና ጨፍጭፍ ሲባል ይጨፈጭፋል። ምን ለማለት ነው? እነኚህ ብዙ ናቸው። በነገራችን ላይ ነፈቀደ ብቻ ሳይሆን አሁን አበበ ገረሱ የሚባል ከድሮ የመከላከያ ሰራዊት አባል ነበር። ሽሬ አካባቢ ነበር። ከሽሬ አስመራ ገባ፣ ኦኔግ ሆኖ ከአስመራ ደግሞ ግብጽ ገባ። አብይ አህመድ ከግብጽ በፕሌኑ ይዞ ገባ። አብይ ጋር ነው የገቡት አበበ ገረሱ የሚባል። ከዛ ከግብጽ አምጥቶ ምንድነው ያደረገው? የኦሮሚያ ጸጥታ ቢሮ ላይ ደህንነት ሆኖ እንዲሰራ አደረገ። አሁን አጠቃላይ ኦሮሚያ ውስጥ የሚደረገው ጭፍጨፋዎችን ኮሬ ነገኛን ወክሎ የሚመራው እሱ ነው። እኔ ኦሮሚያ ካቢኔ በነበርኩበት ጊዜ አበበ ገረሱ ኮሬ ነገኛን ወክሎ የድርጅት ጽህፈት ቤት ኮማንድ ፖስት ሰብሳቢ ነበር። የኦዲፒ ያኔ ኦዲፒ ነው፣ ብልጽግና አልተመሰረተም። የኦዲፒ ጽህፈት ቤት ሆኖ ኦፕሬሽኖችን የሚመራ ኮማንድ ፖስት ኃላፊ ነበር አበበ ገረሱ። ከዛ በኋላ የኦሮሚያ ጸጥታ ቢሮ ኃላፊው አራርሳ መርዳሳ ነው፣ የኮሬ ነገኛ አባል ነው። ምክትሉ ነው ይሄ አበበ ገረሱ ኦፕሬሽን የሚመራ